ሰላም የዩቲዩብ ቻናል ተከታታዮች እንዴት ናችሁ? አለው እኔ በጣም ደህና ነኝ። እንግዲህ ዛሬ እዚህ ጋር 24 ዋሽንቶች አሉ። ለአንድ ዋሽንት ተጫዋች ስንት ዋሽንት ያስፈልጋል? እያንዳንዱ ሜጀሮች በምን ካንዱ ሜጀር አንዱ በምን እንዴት ልዩነት አለው የሚለውን እናያለን ማለት ነው። እንግዲህ በመጀመሪያ እዚህ ጋር ባለ 4 ታንጓ ያለው በጣም ቆንጆ ዋሽንት ይያለውኝ። አብዛኞቹ ሌሎች ደግሞ ባለ 4 ቀዳዳና ባለ 5 አንጓ ነው። ባለ 5 አንጓና ባለ 4 አንጓ ልዩነትን እናያለን ማለት ነው። ተከታተሉኝ። እንግዲህ እዚህ ጋር እንደምታዩዋቸው እዚህ ጋር ኤፍ ሜጀር ሆኖ ባለ 5 አንጓና ባለ 4 ቀዳዳ አለ። ይሄንና ይሄን ሁለቱን ልዩነታቸውን እናያለን ማለት ነው። ባለ 5 አንጓና ባለ 4 አንጓ ልዩነታቸውን እናያለን ማለት ነው። እንደምታዩዋቸው እዚህ ጋር አዮ እንደምታዩዋቸው ማለት ነው። አሁን ልዩነቱን እናያለን። ይሄ ባለ 4 አንጓው ፍቅር እስከ መቃብር ወይንም ለእንጉርጉሮ ነው የሚሆን ማለት ነው። እንጉርጉሮ በየትኛውም አካባቢ ይሆናል። ራሳችንን የምናዳምጥበት ወይንም ደስ የሚለን እንጉርጉሮ የምንጫወትበት ዋሽንት ነው ማለት ነው። ይሄ እንግዲህ እዚህ ጋር ያስኩት ደግሞ ባለ 4 ቀዳዳና ባለ 5 አንጓ ነው ማለት ነው። እንደምታዩዋቸው ይኸው ሁሉም እዚህ ጋር ያሉት አብዛኞቹ ባለ 5 አንጓ ናቸው ማለት ነው። እንግዲህ ይሄና ይሄ ልዩነቱ እንግዲህ ይሄን ያክል ነው ልዩነቱ ማለት ነው። ባለ 5 እና ባለ 4 ልዩነታቸው በጣም ይራራቃሉ። ይሄ ፕሮፌሽናል ሙዚቃ መጫወት እንችላለን። የፈለግነውንም አይነት ቅኝት መጫወት እንችላለን ማለት ነው። ከአራቱ ቅኝቶች ውጭ ማለት ነው። አሁን ለምሳሌ ይሄ ትዝታ ሜጀር ስለሆነ ትዝታን ይጫወታል። ባቲን አንቺ ወየንም ግልብጥና ሜጀር ቅኝቱን እንዴት አድርገን እንጫወታለን የሚለውን ከዚህ በፊት ማሳይቻችኋለሁ ማለት ነው። እንግዲህ ይሄን ይመስላል ውድ ተመልካቾቼ። አውሮፓ፣ አሜሪካ ሀገር ውስጥ የትኛውም አካባቢ ያላችሁ አዲስ አበባ እንደዚሁ ባህር ዳርና አዲስ አበባ ብራንች አለኝ። በዚሁ መሰረት ስር ላይ ባለው ስልክ እየደወላችሁ በታማኝነትና በፍጥነት እስካላችሁበት አካባቢ እልካለሁ። ውድ ተመልካቾቼ እንግዲህ እንደዚህ አይነት በጣም የሚያማምሩ ዋሽንቶችን መሰንቆዎችን ስትፈልጉ ስር ላይ ባለው ስልክ ደውሉልኝ። ስለተከታተላችሁኝ አመሰግናለሁ። ታንኪዩ